እቾትና ድምጹም አማርኛ ነው ኦሮምኛ ነው ድምጹ? ጩኸት ማለት ኦልሬዲ እንደዚህ ሞት አገኘናት። ተንበርካ ነው እኮ ያለችው ሀቢባ። እንዴት እዛው በዛው እንዴት ነው እንደዚህ የሚሉት አልገባኝም። ቆይ ተንበርካ ነው እኮ ያለችው። ሙባረክን በትልቁ ነው ተንበርካ ነው ያለችው። በደንብ ተንበርክካለች። እንደገና የውሃ ማሞቂያ ውሃ ማሞቂያ ላይ እና እንደዚህ ሞት አገኘናት ሊሉን ነው ቢሮዎቹ። ይህንን የቀረጹት እንደዚህ ተንበርክካ ሽንት ቤት እንትን ላይ በሻርፕ በውሃ ማሞቂያ ራሷን አጥፍታ አገኘናት ሊሉ ነው። የማይመስል ነገር። እንዴት ነው እንደዚህ የምትሞተው? አየሽ፣ በዛ ላይ ሻርፑ እንደገና ደግሞ በጉልበቷ ተንበርክካ ላይ ቢሆን እሺ እንዴ፣ በሌላ መንገድ አይኗን ብሏለ ለማስመሰል ምናምን ይምጡልን እነዚህ ቢሮ ተብዬዋ ምናምኑ። እሺ አሁን ቆይ ቢሮ በእንደዚህ ሁኔታ ብለው ለቤተሰብ ነገሩ። እናትየዋ መታ ተናግራት እናትየው ያስረዱ። ወላሂ እኔን ራሱ አላመነችኝም። ሀቢባ ጋ ነው ሙባረክ ያለው ሲባል ግማሽ ሰዓት በባጃጅ ኮንትራት ይዛ ከተማ ወጣ ዋይፋይ ላይ ቁጭ ብላለች። መታ ራሷ ትናገርና ትሂድ ያለው። እሺ ነጌ ማልታ ሜበን ኩሴን ቶኮ በሬስ ሰው ተንበርክኮ እንደው እላይ ሩቅ ቢሆን አየር ላይ ተንጠልጥሎ ሰው ቢገኝ እንደው በሻርፕም ቢሆን ትንሽ አሳማኝ ሆነ። መታጠቢያ ላይ ገላ መታጠቢያ ላይ በጉልበቷ ተንበርክካ ሰኻኑ የትኛውም ሴት አጭራም ረጅማም መዝጋት ትችላለች፣ መክፈት ትችላለች እኮ ቁማ። የማይመስል ነገር። ቢስሚላ መጥቶ ይናገሩ። ነገሳ አይኙኒ ሸዋዬ ወይኔ ንጉሴ፣ ሸዋዬ ወይ ንጉሴ። በጣም ህዝብን እንደ ጅል መቁጠር ነው ይሄ። ቤተሰቧንም ህዝብንም እንደ ጅል መቁጠር ነው። ልክ ሽንት ቤት ገብተው ተንበርክኮ ሰው እንዴት ይሞታል? ከዛ አውቀው ቪዲዮ እየቀረጹ ሻርፑን በቢላ አምጪ ምናምን ተባባሉና ሻርፑን በቢላ ቆርጠው ከዛ በቃ ይኸው እዚህ ጋር እንዴት ነው ሰው እንዲህ ተንበርክኮ የሚሞት? እናትየዋ መስማት የሌለባት ድምፅ እኔ ጋ አለ። የትኛውም ኦሮምኛ የሚሰማ ሰው ገብቶ ለሀቢባም ለኢትዮጵያ ህዝብም እኔ የእናቷ ወገን ነኝ፣ እናቷ ናት የወከለችኝ። ሌላ አካል መጥቶ ደላላዋ ባለችበት ቦታ ድምፁም ይደመጥልን። ያቺ ልጅቷ ሟቿ ራሱ የተናገረችውን ድምፅ አለኝ እኔ ጋር የላከችው ቮይስ ታተማናለ። አሁን እንትና አህመድ የላከችልኝ እንትኖች አሉ። አይ ቲንክ አንድ አይነት ነው። ሙባረክ ከላከው ጋር አንድ አይነት ነው የላከችልኝ። አይደለም አቡ፣ የመጨረሻውን እሺ፣ ከመክተቧ ጋር ንግግር የተደረገውን ማስረጃ ታገኛለሽ። እሺ፣ ይሄ የመዳሟ ቁጥር ነው። የሞተችበት መክተብ ነው፣ መዳሟ ቤት አይደለም። አዎ መክተብ ነው። እሺ፣ የመክተቡ ቁጥር የታለ? አላክሽልኝም እሱ። መዲናማ አስተርጓሚ ናት እኮ መዲና፣ የመክተቡ አስተርጓሚ ናት። እንትኑ ላይ ውክልናውን ሳነበው የእሷ ስም ነው ያለው። እንዴት ነው ለመክተብ? ሀቡዬ ሁለት ሰው እንፈልጋለን እኛ፣ ጥርጣሬ ያለን። እኔ እንደ እናቷ ቁጠሪኝ። ይኸው እናቷም እየመጣች ነው፣ ትነግርሻለች። ሁለት ሰው እንፈልጋለሁ። አንደኛው የልጅቷን ቢሮ፣ ሁለተኛው ውክልና የወሰደችውን ድምጻቸው መዲና፣ አስተርጓሚዋ መዲና። እቾትና እናት ስልክ አለኝ። ቆይ ቮይስ ላርግላት፣ አርጊላትና ይኸውና እናትየው ቪዲዮ በነዳ ሀቡ መጀመሪያ ስሚያት፣ የመዲና ወሬ ስሚ። መጀመሪያ አስተርጓሚ ብትሆንም ምን አይነት ተጽዕኖ እየፈጠረች እንደነበረ ስሚ። እሺ ነው መስማት የምፈልገው። ትመጣለች ወዳ ሳይሆን እዚህ ጋር ካለበለዚያ ፎቶ ይለጠፍላታል። ትመጣና ትመልሳለች። ቁጥሯን ልኬልሻለሁ። መዲና መክተብ የሚለው ኦኬ። በና ሸዋዬ ቪዲዮ በናቲ ገጠሪያ ዱፍተ ዋንቴ ፊ ባዲያዳ ገረባ መናቲ ዴቢቱ ይፈማ ወጅን ሃደኑ ፊዳ አፋኑ የወደንዳን አማሪፋን የወንደንደኝ አፋኑ ደሞቲን ዋን ዳመቱ ጆሌን ኬኛሞ ሼር ጎዳ ጎቻን ሃደ ከካሲ dhimma intala keetii ofitti fudheera jedhee dhimma intala keetii ammas obboleettii keenya waan taateef hin dhiifne mana Habiibaa finnee jirra. Waan dhaammattu dhaammadhu, waan himattu himadhu. Gochaa asirratti raawwatamu. Itti qabi viidiyoo qaba. Warri viidiyoo haadhan cinqinaati itti qaba.
mucaan kee duuteerti naan jette mucaan koo du'uu maaliin na barsiifta jennaani rarraaftee fannoo irratti na ergite akkamitti fannoo irratti na ergite ani immoo magaraan na boocise boo'ee maaliif saaxiniin na dhufuu qaba yookiin duutee yoo jedhan saaxiniin na dhufuu qaba jirti immoo jedhan jiraanshii na dhufuu qaba reenfi mucaa kootii biyyatti na galuu qaba uu jedheen ummata oromootti yadhehanii sagalee naa ta'a jedheen yadhe ammas reenfi mucaa kootii biyyatti na galuu qaba saaxiniin biyyatti na galuu qaba kana sagalee kana eenyumattuu na dabarsaan siniin jedhan ሀቢባ እያለች ያለችው ልጅሽ ሙታለች ተባልኩ መጀመሪያ እንዴት ነው መሞቷን ማምነው ብዬ ደንግጬ የተሰቀለ ፎቶ ላኩልኝ አንስቶ አስቢ ለእናት የተሰቀለ ፎቶ አንስቶ መላክ እስኪ አስቢ የተሰቀለ ፎቶ ላኩልኝ እሺ እቺ እሷ ሆነች ሳጥኗን ላኩልኝ ሬሳዋን ማለት ነው ልቅበራት እሷ ካልሆነ ደግሞ ጤነኛውን ራሱ አልፈልግም ስደትን ላኩልኝ ብዬ ተናገርኩ ብላለች ከዛ በኋላ ወረቀት ጻፊና ላኪ ተባለች ወረቀት ጽፋ ላከች ወረቀት ጽፋ ላከችው ልጄ መጣ ከሞተች የሞተችበትን ምክንያት ተጠይቆልን ወደ ሀገር ገብታ ዘመዶቿ አገር ፊት ለፊት ትቀበር ነው ያልኩት ግን እሷ ያደረገው ምንድነው 20 ቀን ስላለፈ የሳውዲ መንግስት ካልቀበራችሁ ብሎ ቀበርን እኔ የነሱ መልስ አልመለስም እናትየው ልጇ ሬሳዋ እንድትላክ ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው ሀቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱት ሰላም እያመናት የወደናት እህታችን አብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት ኤምባሲ መረጃ ሰጥቶኛል ያልሽው ከተምተሽ ጥያቄ ጠይቅ ተብዬ ነው ታርጌት ለፍተሻል አዎ ምንሽ ሂጂ አልኩሽ እኔ ማለት ነው ሰላም ወሊሶ አይደለም ይለው የወሊሶ ልጅ እኮ ናት ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ አገሬ ወሊሶ አይደለም እኔ በስም አላምንም ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው እኔ ችግር የለኝም ከእንደዚህ አይነት ነገር ሂጂ ተባልሽ ሄድሽ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ ሙባረክ ይሄን ልጠይቃታ ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም እናቴ ሀቡዬ ብያለሁ ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ኢምባሲ ላይ ብያለሁ ካልሽ ማሪ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ እሺ ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ትትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ ገብቶሻል ይሄ ምን ያውቀዋለሁ ይሄ ማውቀዋለሁ ይልሻል በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት ስጠይቀው ይሄ ምንድነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባደረኝ ገብቶሻል እዛ ውስጥ 12 ቁጥር ያለው እንደው ስሙ መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ እንደ ውሻ አባደረኝ ውጪ ብሎኝ ማለት ነው ማነው እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ እነሱም ይነግሩሻል ሀቡ ወይ እንትን ይላል ገባሽ ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ ሁሴን ነው ማነው ስሙ የሚባለው 12 ቁጥር ስሙ ብዙ እንትን አለለው ግን ያ 12 ቁጥር ያለው ይታወቃል ስለዚህ ሁሴን ማን እንደሆነ አላውቅም እንደዛ አለሽ ምን አለሽ ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ ታውቂያለሽ ሲያባረረኝ ውጪ ላይ ወጥቼ ውጪ ላይ ወጥቼ አረጋገጥኩ ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ ሙባሪክ እኔ ባሏ እንደዚህ ተብሏል ውክልናው ምንድነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ ራሱ ማለት ነው እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ ያሉኝ እኛ ልጅቷ ተቀብራለች ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል ስላቸው መላክ አይቻልም አሉኝ
ገባሽ? ወደዛ መላክ አይቻልም። የቀበራት የሳዑዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽ እና ፎቶ አንስተሽ ማስረጃ ለኛ ስታመጭልን ነው። እሷ ናት፣ ሌላ ሰው አይደለም። ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው፣ እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ ስለዚህ በአይንሽ አላየሽም፣ በአፍ ነው የነገሩሽ። ሰላም ይሄ በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ የኔ ማር፣ አንድ መልስ። በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባረክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳዑዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ ወዳደረው የሳዑዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳዑዲ ላይ 6 ወር ሲሞላው እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል፣ በመርዝ ትገደል፣ በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ፣ ከዛ ፎቶ ላንሳው። አንደኛ ወረቀቱን እነሱ አስክሬን ይላክልን የሚል ነው የላኩት። እኔ እጄ ላይ ያለ አንብቤዋለሁ እንጂ እማኝኝ እንግዲህ ወለ ኤምባሲ ወለ ጅኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሳውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚጀለው ማለት ነው። እኔ ለግጭም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ እኔ ቁጥሩ ልስጥሽ። አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። ይኸውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ፣ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማችም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ። ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸዋልን? ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁን አይሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለነዚህ ሰዎች ነው ሰላም። ቅድም አንቺ ተሳስታት ቆረጭኝ ላይቭ ስገባ ላይቭ ላይ መተሽ ይኸው ኤምባሲ ውስጥ ነኝ እያልሽ ውጭ ላይ ኮነኝ። ይኸውልህ እዚህ ጋር ሙባሪክ ከውጭ ካልሆነ በስተቀር ስልክ ይዛ መግባት አችልም። ውስጥ ስልክ ይዛ መግባት አችልም። ሙባሪክ ከግቢ ውጭ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፉ ስህተት ለሆነው በጣም ይቅርታ ጠይቃለሁ። ይኸው ያለውን እናትዮ እቹት ውክልና ሚዲያ ላይ ሰጣኛል ለኔ። እኔ ደግሞ ሚዲያ ላይ ብቻ ሳይሆን ሌላ ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማልወደው እንዲህ ጽምጥቅልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ። ትቀበር ብሎ ቤተሰብ ትቀበር አላልንም። አስክሬን ላኩልን ነው ይኸው ደብዳቤ፣ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ ተቀብሯል። ገና በ20 ቀን ትኩስ ሬሳ ሳይመረመር ተቀብሯል ሲሉሽ እሺ ደብዳቤውን አንዴ ፎቶ ላንሳው አሳዩኝ እና አልኳቸው። ጠየኳቸው። ስጠይቃቸው ቤተሰብ ለአንቺ ውክልና ሰጥተናል ብለው
በኢትዮጵያ ምንድነው ያሉኝ መስጠት አለባቸው እንጂ ምንም አይነት ነገር መጠየቃቸው ማለት ነው። እሺ ሰላምዬ፣ እንደዛ ከሆነ ለምንድነው ለሙባረክ በኮንፊደንስ ቤተሰብ በእንትን ኤምባሲ እንደዚህ ብሏል ስትዩ ይሄንን ነገር ሰምቶ እኮ ጉዳዩን ይተዋል። አሁን እሱ ሙባረክ እኮ አቡዬ ሁለተኛ ከሆነ ገና ገብተሽ አረጋግጪ ሲለኝ ገባው። ሙቤ እንደዚህ እኮ ብለዋል፣ በቃ የቅድሙ በስተት ነው ማለት ነው አልኩት እንጂ እኮ እኔ ቀጥታ አልነገርኩ። ሁለተኛ እኮ ነው ላይቭ ላይ እሱ ጋር የገባሁኝ ታውቂያለሽ። ሀቢባን አላደርጋትም። ያም ሆነ ይህ ሰላምዬ ተሳስተሻል። አልፈነዋል፣ ይሄን ነገር አልፈነዋል። ለምን ፈጣሪ አግዞን ማለት ነው። ይሄን የአንቺን ጉዳይ አልፈነው ይሄን ደርሰናል። ኤጀንሲዎችና ተወካዩ የድሬዋ የምትለውን ያላትን ቁጥር ተቀበያትና ሀቢባዬ ይቅርታ ጥሪልንና ወደ ገደለው ነበር። አሁን ቁጥር ልስጥሽ፣ የእንትኑ ቁጥር ልስጥሽ። እሺ የዋናው ጠይቂ፣ ዋና የያዘላት እኔ ነኝ የያዝኩላት ብሎኛል። የእሱ ቁጥር ልስጥሽ፣ አንቺ ተነጋገሩ። እናት ዚዮት ሂድ ሀቢባ። እሺ ቆይ መዲና የጻፈችልኝን እያነበብኩ ነው። ሰላም አብዱ ስላገኘሁሽ ደስ ብሎኛል እና አሁን ኦንላይን መግባት አልችልም። ጃንቱን አውሪያት። እሺ ኢንተርኔት ምን ይባላል? እሺ ውድ ያለች ጃንቱ የምትባል ልጅ ስልክ ልካልኛል። ጃንቱ ማናት? ሌላ ቢሮ መዲና አስተርጓሚዋ የሌላ ሰው ስልክን የላከችልኝ ቢሮ ውስጥ ያለ ሌላ ሰው ጃንቱ የምትባል ልጅን አውሪያት ብላ ኤጀንቱ ማለት ፈልጋ እንዳይሆን አቡ እኔ እንጃ። ጃንቱን አውሪያት። ኤጀንቷን ልትል ፈልጋ ይሆናል። ለምን በአማርኛ አይደለም የጻፈችው፣ እንግሊዝኛ በአማርኛ ፊደል ስለሆነ ነው የተቸገረው። እሺ ቁጥር ልኬልሻለሁ መጨረሻ 2954 እሷ የላከችልኝ ሌላ ነው። እሷ የላከችልኝ የኢትዮጵያ ሕዝብ ማለት ነው ብዙ ጥያቄ ከነሱ አላቸው። አንደኛው እኔ ጓደኛዬ በቀደም ዱባይ ሞቶ ወረቀት በኔ ስም ሳላቅ አጽፎ ረክስ አለብኝ እኔ አልቀርብም ብዬ እምቢ ብያለሁ። ጓደኛዬም ማለት ነው ለሞቶ መሞት ስለሌለብኝ ማለት ነው እዚህ ሀገር ህጉን ስለማላቅ። እንዴት ነው ቢሮዎቹ ግን ተሽቀዳድሞ እቺ ምስኪን እናት ወረቀት ላኪልን በእኛ ውክልና እልክልሻለን ብሎ አታለው ተቀብሎ ተነስቶ እቺን እናት ዛሬ ሚዲያ ለሚዲያ የሚያስለቅሷት ማለት ነው። ወረቀቱ የሚለው ምንድን ነው? ልጄን ወደ ሀገር እንዲልኩልን ዘመድ አዝማድ እንዲቀብር የሚለው ወረቀት ሀቢባ ህጋዊ ወረቀት ልኬልሻለሁ። ያው አለኝ እጄ ላይ። ምን ማለት ነው? በግድ ነው እንጂ ሰው ልጅ የሚቀበረው። በተለይ ሳውዲ ላይ ሬሳ ለማውጣት ራሱ ብዙ ትግል ነው። ብዙ ትግል ከበረዶ ውስጥ ለማውጣት ከተላጃ የሚባለው ነገር ፍሪጅ ለማውጣት ማለት ነው። ታግሎ ነው ያወጡት። ገለዋታል። በቃ እሺ አሁን ሳውዲ ኤጀንሲውን ላውራው እንዴ። ሰላም ከአንቺ ጋር ጨርሰናል። እናመሰግናለን። እኔም አመሰግናለሁ። እሺ ኤጀንሲውን ላውራው። እዚህ ጋር ያለው NAGG ነጋ ማን ነው? ጉዳዩ ይመለከቷል? አዎ ዘመን ነው። የእነሱ ዘመድ ነው? አዎ እሱ ነው ያመጣቸው። ኦኬ አህመድ የላክሽልኝ የቢሮ ስልክ ስም የለውም። እናንተ እያልኩ ነው ያወራኋቸው፣ እንደ ካምፓኒ እንጂ እንደ ግለሰብ አይደለም ያወራኋቸው። እንደዛ ነው የላኩልኝ ሀቡዬ። እዩ መረጃ ወረቀቶቹ ላይ እንትን እንደበናውን ኤምባሲ ጋር በደው ይሻላል። ይሄ ቁጥር የማን ነው? ይሄ መጨረሻ 54 ኤጀንት ወንድ ናት ሴት ናት? ማን ነው? አናውቅም። ማን ብለው ነው ሲሰጡሽ ቁጥር? እንደዛ ስክሪንሻት እንደሰጡኝ ነው የላኩልሽ። ሹራብ ላይ ያለውን እንትን ልክልሻለሁ። ኤጀንሲውን ስም እፈልጋለሁ። ይሄ ዩኒፎርማቸው ላይ ሰራተኞቹ ሲመጡ ያለው ይኸውና እየተላከልኝ ከዘመዶች ይኸውና እነዚህን 3 ቁጥሮች ከቤተሰብ ነው የተሰጠኝ። ይኸው እስኪ
ላውራ እንዴ? አዎ እያንዳንዱ ምልክት ያርኩልሽ ወረቀቶችን እንዳለ ወረቀቱ የሚለው በአረበኛ የልጅቷ ሬሳ ወደ ሀገር ይግባ ነው። ከወዘር ዳኽልያ ከሀገር ውስጥ ጉዳይ ለኤምባሲ ለመዲናው ሬሳው እንድትወስድ ያ ሁሉ ዶክመንት እያን ምልክት በአማርኛ ጽፌልሻለሁ የምን እንደሆነ። ማን ነው የተቀበረችበት ኤቪደንስ ደግሞ ይምጣ። ኤጀንሲውም ኤምባሲውም ይጠየቁ። መዲና የሬሳ ሳጥን ብር አምጡ ያለችው ኻሊድ ማለት መዲና ነች። የሬሳ ሳጥን 6000 ሪያል ካልከፈላችሁ እናት እኮ አልተነገራትም ነበር። ሀቡ ልጅቷ እስከምትቀበር ቤተሰብ ሸፍኖ እናት እንዳሰማ ተብሎ ነበር አይደለም? ማዘር ያ ወንድሞቿ አይናገሩ ሬሳ ይመጣል ብሎ እየጠበቁ በ24 ሰዓት ውስጥ ነው ካልመጣ ሬሳው ተብሎ ነው እነዚህ ሰዎች። ቮይሱ ላይ ትሰሚዋለሽ፣ የተቀዳው ቮይስ ላይ የመዲና ፎቶ ያለው አለ። እቴው ባታነሳ እቴው ባልደውልና ጠይቃት ካላችሁ ፎቶ እቴው ባልጠይቃ يعني እኛ አሁን ፍሬ የለንም ጊዜ ወላሂ ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ። ሀቢባ መዲና መታወቂያና እኛ ጋር እሺ ላኩልኝ። እሺ ተዋሂዶ ናኤርጊ መታወቂያ ፓስፖርትና መታወቂያ ቤተሰብ ጋር ኦኬ ኳስ ልኩና يعني እኛ አሁን ፍሬ የለንም ጊዜ ወላሂ ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ። ሚዲያም ይፈታላቸው፣ ሙሰውም ይፈታላቸው። መጀመሪያ ራሳቸው ጋር ይፍቱ። ሚዲያ ጋር እኮ አልሄድም። ሚዲያ ጋር እኮ ማንም አልሄድም እኮ። አሁን እኮ ነው ልጅቷን ፎቷም እየተፖሰተ ያለው። መች ሚዲያ ጋር ተሄደ? ሬሳ ዛሬ ይገባል ነገ ይገባል እያላችሁ ይኸው 1 ወር ምናምን አቆያችሁ። ያላችሁ አይደለም እያላችሁ እንዳትወርቅ እንዳሰበስብኝ። ለምን እንዴ? የቢሮ ሰራተኛ አይደለሽም እንዴ ውዴ? አንቺ እኔ አይደለሁም ማሪ። እኔ አሁን ራሴን ላውጣ ማሪ እኮ ለራሳችሁ እዛ ጋር ይሄሽ ስታስጨርሽ የነበረው እኮ አንቺ ነሽ እኮ የሞተችው። አይንሽ ፊት ለፊት ነው። ቢሮ ውስጥ ደግሞ አይንሽ ፊት ለፊት ነው የሞተችው አይደል? እኔ ምን ላስጨርስ ግን ንገረኝ። እኔ ምን ላድርግ? ቆይ ልጅቷ አሟሟቷን ከመጀመሪያ እስከ መጨረሻ የተሻታል። ያው ቢሮ ውስጥ ነው የሞተችው ብለሽኛል አይደል? አዎ ለዚህ ቢሮ ውስጥ ሞተች እስካልሽኝ ድረስ ካየሻት ድረስ በቃ አሟሟቷንም እስካየሽ ድረስ ከዛ ወዲያውኑ እንዴት እንደሆነች ወዴት ነው ሄደችው? እሺ የዛኔ ምርመራ ኔትወርክሽ ነው መሰለኝ። ምርመራ እኔና አንቺ ከሁን በኋላ ሲስተር ነን። በልጅቷ ሞት ጉዳይ ላይ እጅሽን አውጪ፣ እኔም እጄን አውጣለሁ። ኖር ማለት ለጓደኛ ላስረዳሽ። በልጅቷ ጉዳይ ልትከራከሪ፣ በልጅቷ ጉዳይ ሊያወራ ከሆነ ሂዱ ኤምባሲ ያናግሩት። ኤምባሲ ይህን ሰውዬ ያናግረዋል። እኔ በከፊሌ ስር የምተዳደር ሰራተኛ ነኝ። እኔ አይደለሁም ባለ ድርጅት፣ እኔ አይደለሁም ደላላ። እዚህ ጋር ሰውዬው ከፖሊስ ጋር ተነጋግሮ 14 ቀን አልፎ ሲሉ ወይ ቤተሰብ ጋር የሰሙት ቅርብ ጊዜ ነው ይልካሉ። ምን ውክልና ለምኮ እየተጠበቀ የነበረው ብር ነው። እሺ ውክልና ወረቀቱ ከመሰራቱ ሂደት በፊት ከ6 እስከ 7,000 ብር የታቡክ ብር፣ ታቡክ ነው የሚሉት በዚህ ሀገር ቋንቋ በአረበኛ ለሰንድቁ ብር ያስፈልጋል። ካርጎ ይሁን ወይም አየር አውሮፕላን ጣቢያ መተሳፈርም ከሆነ የትኬት ያለውን ዋጋ ይኸውትና ተጋ ጋይስ 6,000 ሪያል ለሬሳ ሳጥን ያስፈልጋል። ሬሳውን እንዴት ነው 6,000 ሪያል የሚሆነው? የሬሳ ሳጥን ምን ጉድ ናት? አሁን ከሪያድ ወደ አዲስ አበባ ለመግባት ኦቨር ነው። ያን ሂሳብ አድርጉና ተዘጋጁ፣ አስገቡ፣ ድርጅት አካውንት አስገቡ በሚባል ሰዓት ላይ ሲስተም እኮ ነው ኦንላይን እኮ ማስገባት ለአንድ ሳምንት ጊዜ 1 ሳምንትም እኮ አይሆንም። ብር አስገቡ ከተባሉ እኮ በዚህ በ24 ሰዓት ውስጥ ነው ብር አስገቡ የተባሉት እኮ አይደል? እጅሽን አትክ
አንቺ በአላህ ብዬ ላስቆምሽ። ስለ እውነት እሺ፣ እኔና አንቺ የለሽበትም አልሰማሽም። ስለ እውነት እናውራ፣ ስለ እውነት እናውራ። እኔና አንቺ ሰው ነግርሽ እኮ የዚህች ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ። ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀኗ ነው ሲባል ማርች 16 የሞተች እስካሁን አሉ ወር ከ4 ቀኗ ነው የዛለት። እሺ ሌላ 3 ቀን ነው ጨማሪ ሰጡ ቀበሩ። አለ ኪፋቸው ይቀብራሉ። ፖሊስ እንዴት ይቀበራል? ከዚህ ፊት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማውቀው እኔ እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል እንዳለን ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱአ ማድረግ እሱ መግፊር አላህ ያድርግለት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር ምሰሪ ነሽ ማለትም እሱ ላይ እኮ አለ በረከት የሰውየው ስልክ ቁጥር የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የየትኛው የኢትዮጵያ ቢሮ ነው ወይስ የዚህ ቤት የእናንተው? አይደለም የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። 6 ልጆቹ በአካል ድረስ ያቁታል። በአካል ድረስ ክልናው ወላሂ ታያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊያ አስቆመን ስልክ አለ ተደውሎብሽ ያው ገድን ታሳየዋለች። ለሰው ልጅ ልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እቺ ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚህ እንደደበቋት እናትየው ሳሰማ እንደዚህ እንደተፈሉ ይቀመጡ ነበረ። ሬሳ ይገባል። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችንን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት። መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ ያለው እኮ የአንቺው ቢሮ ራሱ ውዴ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መሽከበረ ለእሱም ልሞግጥልሽ አይደለም። እሱንም ቢሆን በጠጋ ቅዳሩን ይዛለን። አይመለከተኝም። በሱ ጉዳይ ልሞግጥለትም ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመወሰኑ ጉዳይ ላይ ሲስማማ የታለ በረሶች ምን አሉሽ ሲል ጊዜ አልመለሱልኝ። ደውላለሁ ቀጥታ ይደወላል፣ ኢሞ ይደወላል። ታሪክ አይከፍቱም። ስልክ አልመለሰም አሉ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ። ዝም ብሎ ለቤተሰብ ፍቃድ ሬሳው የት ነበር? ከዛ በፊት ያው የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? እጄ ላይ ሌላ ስራ ስልክ አለ። ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው
ሻይ ሳትጠብቂ ነው የገባሁት። እሺ ችግር የለውም የኔ ውድ። ግን ልጅቷን የተጫወትነውን እሱ ነው እያሸንን እንደዚህ ዝም ብለን እያጨመቅን ዝም ብለን ብንቀመጥ ያው ነው። ሙሉ ኢንፎርሜሽን በቀደም ሰጥቼሻለሁኝ። ምን ይደረግ አይደለም የኔ ውድ ይኸውልሽ፣ ያው በጣም ያሳዝናል እኮ ነገሩ። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ አላሉ። ወላሂ ደማም ነች እንዴ ልጅቷ? ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበር። እሺ እንግዲህ እሺ እንግዲህ ያው ምን ይደረግ፣ አላህ ያመጣው መቀበል ነው። ምን እናደርጋለን? እሺ እሺ በቃ ስራ ስሪ፣ ችግር የለውም። እሺ እሺ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው፣ ይቅርታ አድርጉልኝ ግን የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር አይ ብዙ እኔ ማቀው ሌላ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር አዎ። ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ የማውቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም፣ ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አቡዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ መዲና ተጠየቅ ቀበሩ ያለ መዲና በህግ መዲና አንድ አስተርጓሚ ናት። ከሷ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገሮች የቤተሰብ እኮ እሷ ነች። አስተርጓሚ ልጅ ሳይቻልም ታቀርባ። አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ ተግበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዲህ የተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ። ኤጀንቷን እየላኩላት ራካሲ ሜሃረ ኬኛ ማል ነዱቢሲስ ሸዋዬ ወላሂ እናትዮ ተንገላታች።